እግዚአብሔርን ከዚህ በላይ የሚያስደስተው ምንም ነገር የለም። እግዚአብሔር ይደሰታል ያዝናል ሲባል እግዚአብሔር ባህሪው አፕ ኤንድ ዳውን ይሰራል ማለት አይደለም፣ ይለዋወጣል ማለት አይደለም። እግዚአብሔር የሰዎች ደስታ የእርሱ ደስታው ነው። እግዚአብሔር የሰዎች ሐዘን የእርሱ ሐዘን ነው። በደስታ ፈክተው በቤተ መቅደሱ የተገኙ ክርስቲያኖች የእግዚአብሔር ደስታዎች ናቸው እና ከዚህ የሚበልጥ የለም። እንደ መስታወት እያብለጨለጩ ክርስቶስን ከማብራት የሚበልጥ ክብርና ጸጋ የለም። አሁን እናንተ እያበራችሁ ያላችሁት ክርስቶስን ነው። ማንም ሰው ቋንቋችንን የማይሰሙ ሰዎች እንኳን በእርግጠኝነት ከአለባበሳችን፣ ከቁመናችን፣ ከስፍራችን ተነስተው እነዚህ ክርስቲያኖች ናቸው ይሉናል። ክርስቶስን እንዲህ ባለ መንገድ የምናበራበትን ጸጋ አምላካችን ስላጎናጸፈን በድጋሚ ስሙ የተመሰገነ። ጥቂት ደቂቃ ነው የምንማረው። ሌሊት በማህሌቱ እናንተ ብቻ አይደላችሁ፣ ማህበረ ካህናቱም ጭምር መቅደሱን ልክ እንደ 24ቱ ካህናተ ሰማይ አሁን ቅዳሴውን ስናስቀድስ እግዚአብሔር በሚያውቀው ምድር ላይ ያለን አይመስልም ነበረ። በሰማይ ያሉ የወርቅ ጽና የያዙ ረቂቃን ሱራፌልና ኪሩቤል በሚያመሰግኑበት ዓለም የቆመን እስኪመስለን ድረስ በንጹህነታቸው መሬትነት እንዲህ ባለ መንገድ ማህበረ ካህናቱ መቅደሱን እንደ መላእክት አድምቀውት እግዚአብሔርን በዚህ ቀን በባዕድ ሀገር እንዲህ ባለ መንገድ ስላከበር ነው በድጋሚ ስሙ የተመሰገነ። ዛሬ በዓሉ ትልቅ በዓል ነው፣ ብዙ በዓል ነው። በእውነቱ እንደሚታወቀው ከፊታችን የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ልደት ለማክበር ዋዜማ ላይ ነው የምንገኘው። ደግሞ በዕለተ እሑድ በዕለተ ብርሃን በሚደንቅ መንገድ በሰንበት ላይ ደብረ ዘይት ሆኖ መልአኩ ቅዱስ ገብርኤልን በምናከብርበት ታላቅ ዕለት ሆኗል። በዚህ ዕለት በዓሉ በጣም ሰፊና ብዙ ምስጢር ያለው በዓል ነው። እኔ ጥቂት ሀሳብ ነው የማካፍላችሁ። ሌሊት በሥርዓተ ማሕሌቱ እንደሚታወቀው ሊቃውንቱ ከቅዱስ ያሬድ ማሕሌት ብቻ ሳይሆን ደግሞ ከመልክዓ ገብርኤልም የሚገባውን ምስጋና ሲያቀርቡ ነበረ። አንዱ በመልክዓ ገብርኤል ተጽፎ የምናገኘው ወአልቦ መላእክት ናዛዜ ሕዙናን ዘከማከ፣ ከመላእክት መካከል ሐዘንተኞችን የሚያረጋጋ እንዳንተ ያለ የለም ነው የሚለው መልኩ። መላእክት አያረጋጉም እያለን አይደለም። የቅዱስ ገብርኤልን የተለየ ስራ፣ የቅዱስ ገብርኤልን የተለየ ተልእኮ በመልኩ እየገለጠልን ነው ሊቁ። መላእክት እያንዳንዳቸው መዳንም መረጋጋትም መጽናናትም ምንጩ እግዚአብሔር ነው። ከእግዚአብሔር ውጭ የሚያጽናና የለም። ከእግዚአብሔር ውጭ የሚያድን የለም። ከእግዚአብሔር ውጭ የሚያረጋጋም የለም። ከእግዚአብሔር ውጭ ለሰዎች የሚደርስ የለም። ከእግዚአብሔር ውጭ አይነ ብዙ የሆነ ጠባቂም የለም። የተሻለ ጠባቂ የለም። ነገር ግን እግዚአብሔር የመዳናችን ምንጭ የመረጋጋታችን ምንጭ አንድ ይሆንና ይህንን መዳናችንን የሚሰጥበት መንገድ ግን እግዚአብሔር ብዙ ነው። እግዚአብሔር በአስደናቂ መንገድ በቅዱሳን መላእክት በኩል ለአንዳንዱ መልአክ እግዚአብሔር መንገድን የመምራት ጸጋ፣ ለአንዳንዱ መልአክ የመፈወስ ጸጋ፣ ለአንዳንዱ መልአክ ደግሞ የማብሰር ጸጋ፣ የማረጋጋት ጸጋ እግዚአብሔር ይሰጣል። የዚህ ሁሉ ምንጭ አምላካችን እግዚአብሔር ነው እና ለዚህም ታላቅ መልአክ የተሰጠው ሐዘንተኞችን ማረጋጋት ነው። ተስፋ የቆረጡትን ተስፋቸው እንዲቀጠልላቸው ማድረግ ነው። በቅዱስ መጽሐፍ ውስጥ የምናገኘው እንዲህ ባለ መንገድ ነው። የተፍገመገሙትን ማጽናት ነው። ይህንን ያውቃል መልአኩ ቅዱስ ገብርኤል። ዛሬ የምናከብረው ይህንን ታላቅ አባታችንን ነው ማለት ነው። ሰው ከመላእክት ጋር የተዋወቀው ከኤደን ገነት ጀምሮ ነው። መጽሐፍ ቅዱስ እንደሚነግረን እንደ እንግዳ ድንገት መንገድ ላይ ያገኘናቸው አይደሉም። እንደ ሌሎቹ ወዳጆቻችን ከመንገድ ላይ ተዋውቀን ወዳጅነት የጀመርንባቸው አይደሉም። ሰው ከመላእክት ጋር ከኤደን ገነት ጀምሮ ይተዋወቃል። አዳም በኤደን ገነት ከመላእክት ጋር ነበረ፣ ምስጋና ከእነርሱ ጋር አቅርቧል። ኋላም ግን አዳም ከገነት በተባረረ ጊዜ፣ ከገነት በወጣ ጊዜ፣ ሰውነቱ በወደቀበት ጊዜ ማለትም በገነት የሚያኖረውን መኖሪያ ፈቃድ በራሱ ፈቃድ በተነጠቀ ጊዜ አዳም ወደ ገነት እጁን እንዳይዘረጋ ከሕይወትም ዛፍ ቆርጦ እንዳይበላ ገነት በኪሩቤል ሰይፍ ትጠበቃለች። ሰው ከእግዚአብሔር ሲጣላ መላእክቱ የእግዚአብሔር ሰራዊቶች ናቸውና ቤተሰብ
ጋር ተጣልተው ገነትን እንደ ዘበኛ ሊጠብቁ ነበር። አዳም እንዳይገባ ማለት ነፃ ፈቃዱን ተጠቅሞ በተበላሸ ማንነቱ በወደቀ ሰውነቱ ባሪያ በሆነ መልኩ ለሞት ተቃራኒ የምታደርገው ዕፀ ሕይወትን ቆርጦ እንዳይበላ ገነት በኪሩቤል ሰይፍ ትጠበቅ ነበር። ሰው ከመላእክት ጋር የሚተዋወቀው ከዚህ ጊዜ ጀምሮ ነው። ስለዚህ በሰው ልጆች የሕይወት ጉዞ ሁሉ ቅዱሳን መላእክት አሉ። መላእክት ተግባራቸው ምንድን ነው ቢባል፣ አንደኛ የሰው ልጆችን መንገድ መምራት ነው። መንፈሳዊ መንገዳቸው ከእግዚአብሔር ጋር አንድ የሚሆኑበትን መንገድ የሚመሩ ቅዱሳን መላእክት ናቸው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ቁጥር 22 ላይ እናንተ ግን ወደ ታላቂቱ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ በደስታም ወደ ተሰበሰቡት ወደ እልፍ አእላፋት መላእክት ደርሳችኋል ይላል።